ቢቦ ለሀቢብ እኮ ስልክሽን ሰጠሁት። ለምን? ተመቸችኝ ሲለኝ አሪፍ ልጅ ነው ስልክሽን ሰጠሁት። ደበረሽ እንዴ? ደበረሽ? ቆይ አንተ አጠገብህ ስውል ምን ነው የምመስልህ? አልገባኝም። ለምን ሁሌ ካጠገብህ መሆን ይመስላል? ለምን ከስርም ማልጠፋ ይመስላል? ስለማፈቅርህ ነበር። እሺ አንተ ግን ሳይ የሚገባ አይነት ሰው አይደለም። በዚህ ቆይ አውቆ የተኛን እኮ ቢቀሰቅሱት አይሰማም። ቢበቃን ይሻላል። ከእናንተ ትምህርት ቤት በጣም ቆንጆ ማን ነው? ሚኪ። ኦኬ ምኑ ነው ደስ የሚልሽ? ሁሉ ነገር ሁሉ ነገር? አዎ። እስቲ ምኑ በዝርዝር ብትነግሪኝ። ፊቱ፣ ቁመናው፣ አመቱም ደስ ይልሻል? ስንት አመቱ ነው? 8። ኦ ሲኒየር ነዋ። እሱ ግን ለምንድን ነው ብዙ ጊዜ ከሀሴት ጋር ነው ከማን ጋር ነው የሚውለው? ከኔ ጋር ነው። ከማን ጋር ሲውል ነው የሚያናድሽ ሚኪ? ከኤሌዘር ጋር አብረው ሲጫወቱ አፈር ምናምን ማቡነን ነው። አያቡንም። ሚኪ እንኳን ምንም አይለኝም። ኤሌዘር ያኛው ችግር አለበት ሲጀመር። ከሚኪ ጋር ምሳ አብራችሁ ትበላላችሁ? ምሳ ክፍል አለን። እሱ ሌላ ቦታ ከተቀመጠ ወንበር ያለበት 2 ወንበር ያለበት አንዱ ጋር ሲቀመጥ እኔ እሱ ነኝ ሄደሽ አንዱ ላይ ቁጭ። ሚኪን ትወጂዋለሽ? ኦኬ እሱ ሲወድሻል? እስከ መቼ እንደዚህ እንደምዘል ቀረቀ? አሁን ሰላብዛው እንዴ? ምን ነው ይወድ? ምን ሆነሽ ነው? የሚያስጨንቀኝ ዛሬም እዚህ ድረስ ተከትሎ ይመጣ እንዴ ነችና አላወቀኝም ማለት ነው። ዛሬ ወንድነቴን አሳየዋለሁ። ጭራሽ ቤት ድረስ የኔ ፍቅር አትጣለው፣ ዝም ብለህ ብቻ አስጠንቅቀው። ያ ነው አይደለ? እንዴ አንተ እንዴ ምንድነው? መጀመሪያ ቡትቶና አታውልቅም? እከካ ፍቅረኛ ላይ ከመንጠልጠል ስማኝ ሄኖክ፣ አስቸገረኝ ስትይ ነበር። አንቺ አይደለሽ እንዴ ወይስ ሌላ ከዛለሽ? አይደለም ሰውየውን ያስጠለኝ እሱ ነው። ምን ይቅርታ። እሺ ነው እንደበናት አይዞህ። እሺ እሺ። ለወደፊቱ ግን ቡቱቶ የለበሰ ሁሉ ባለጌ፣ ንጹህ የለበሰ ሁሉ ደግሞ ጨዋ አይደለም። እሺ አንዳንዴ ላቂ ልብሳችንን ብቻ ሳይሆን በክፋትና በተንኮል ያለቀ አይምሯችንን እንቀይር። በነገራችን ላይ አንዳንዴ በቆሸሹ ልብሶች መሃል ንጹህ ልቦች አሉ። ለመፍረድ አትቸኩሉ፣ ፍርድ የፈጣሪ ነው። ልቀቀኝ። አይሰማም እንዴ? አመሰግናለሁ። እሺ ሞሎ ማማጎ ፍቺ ዲያስፖራ ትበላ ሆሎ ማጫበ የፈጠነሽ lo be va da poso casa amma le ponzai ግስላው ተበላሽ ይላል። ወዞሪላ አረ ጣሰችልህ ፖሊሶ ባንቆሄ ፖሊሶ ኑ ባለባሰ ቃንቃይ ተውቀለ እንዴት ደስ ይላል ሲሞላ ኪስ እናንተና ጋር ወሬው ሲደርስ። እሺ እባክሽ አንተ አጅር እዚህ ምን ቦታ ትሰራለህ? ኧረ እባክህ እንዴ! ይቺ ጉደኛ ደግሞ ከማን ጋር ነው የቆመችው? ቆይ ይጃለን ለማወረድ። አይ ያን ያክል እኮ አልጠፋም። ደግሞ ራስ እየጠፋ። እሺ እባክሽ አንተ አጅር እዚህ ምን ቦታ ትሰራለህ? ቆይ ለወንድምሽ አንዴ ምን ነው? አይ ስላሽ ምንም የሚቀየር ነገር የለም። ወርጅኝ ዛሬ ተነሳ አንዴ ነው ነገሩ እና ይገርምሃል። ስለሷ ምኑን ነግሬ ምኑን ልቶ በልጅነታችን ሰፈር ውስጥ ማለት ምን ልበል እንዲሁ በቃ እንዲሁ ማለት እንዲሁ ብሰብሽ አፈር ብላ አፈር ያስበላል እና እንዳልኩ ነው። ጥሩ ልጅ ነች። እናት አባቷን አክባሪ፣ ለወንድሟ ታዛዥ። በቃ ማዕድን ሂድ አይደለም ሂድ፣ እየጠበቁ ነው። እሺ ሂድ። መልካም ቀን ይሁንላችሁ። እሺ አፈር ብላ እስከ መች ነው የምፈትናት? ለምን አነግራትም? ዛሬ እኮ ልነግራት ቀጥሬያታለሁ። ስሚኝማ ስንት ተፈላጊ እያለሽ ከሱ ጋር ከክሽን ታከለሽ ለምን አትዩ? እውነትሽን ነው። ኧረ እኔም በቃኝ፣ ዛሬ እነግረዋለሁ። ቁጭ በይ። ስሚኝማ ዛሬ የምነግርሽ ሰርፕራይዝ አለኝ። ቆይ መለያየት እፈልጋለሁ። ምን? በቃ መለያየት እፈልጋለሁ። ሰው መክሮሽ ይሆናል እንጂ ይሄማ ያንቺ ሐሳብ አይደለም። አየህ አይደለን ያለህን ንቀት
በራሴ እንኳን መቆም ማልችል ደካማ ሴት አድርገህ ነው የምታስበኝ። እኔ እንደዛ አላልኩም። የምር መሄድ ከፈለግሽ ግን በግድ ይዤ ማቆየት አልፈልግም። መሄድ ትችያለሽ። አሃ ለካ ከኔ እስኪመጣ ነበር የምጠብቀው። ለካስ እኔ ነኝ ጅሏ። ስማ ይዙ እቃውን እኮ አጣሁት። ምን ላድርግ? እቃውን አትግዛው በቃ ባለቀ ሰዓት ፈተናውን ወድቃለች። እሺ ሰጠኝን ብር ምን ላድርግልህ? ላክልህ? ብሩንማ ለተቸገሩ አባቶች አስገባልኝ። በሙታንሳ ማር ቅዱስ ሚካኤል ገዳም የሚገኙ አባቶች አሁንም ማረፊያ አጥተው ተቸግረው ይገኛሉ። ጾሙን የተቸገሩ አባቶቻችንን በማገዝ ለነፍሳችን ስንቅን የምንይዝበት ፈጣሪን የምናስደስትበትን ስራዎችን በመስራት ልናሳልፍ ይገባል። የተቸገሩ አባቶችን ለማገዝ በኢትዮጵያ ንግድ ባንክ 1044 25 98 391 ያለንን በመላክ የተቸገሩ አባቶቻችንን አሁንም እናግዝ። ሃሎ በጣም ይቅርታ በእናትህ በኋላ አስገባልሃለሁ። ዮኒ አንዴ ላወራ ፈልጋለሁ። በቃ እሺ ቻው። አንዴ መልሼ እደውላለሁ። ይቅርታ የኔ ፍቅር፣ ምን ነበር ልነግርኝ የፈለግሽው? ዮኒ አባዬ እኮ ለሌላ አንዴ ይቅርታ የኔ ፍቅር። ሄሎ ዮኒ ላወራ ፈልጋለሁ። በጣም አስፈላጊ ነገር ነው። ምን ሆነሻል? እኔም እኮ ያዝኩት ስራ ነው። በጣም አስፈላጊ ነገር ነው። በጣም ይቅርታ የኔ ወንድም ነው። እሺ በዚህ ሰዓት የምን ፍቅረኛ ነው? ለማንኛውም መልሼ እደውልልሃለሁ። ሄሎ ምሩ። አቤት። የት ሄደሽ ነው? ለአስፈላጊ ጉዳይ አባቴ ጋር። ከኔ ጋር ነበር እንዴ ቀጠሮሽ? ረፍዷል። አንተ የሚያስፈልገን መንገድ መርጠሃል። ለምን እንደፈለግኩ እንኳን ለመስማት ፈቃደኛ አልነበርክ። ምሩ ታውቂያለሽ አይደል? የሥራ ጉዳይ ሆኖብኝ ነው እንጂ እኔ ባንቺ አልጨክንም። ቀድመ ካልተነሳ ለማርፈር ትቸኩላለህ። መልካም የሥራ ጊዜ። ሄሎ ሄሎ። እስከ መች ነው የምፈትናት? ለምን አነግራትም? ዛሬ እኩል ነግራት ቀጥሬያታለሁ። ስሚኝማ ስንት ፈላጊ እያለሽ ከሱ ጋር ከክሽን ታከለሽ ለምን አትዩ? እውነትሽን ነው። ኧረ እኔም በቃኝ ዛሬ እነግረዋለሁ። ቁጭ በይ። ስሚኝማ ዛሬ የምነግርሽ ሰርፕራይዝ አለኝ። ቆይ መለያየት እፈልጋለሁ። ምን? በቃ መለያየት እፈልጋለሁ። ሰው መክሮሽ ይሆናል እንጂ ይሄማ ያንቺ ሐሳብ አይደለም። አየህ አይደለን ያለህን ንቀት። በራሴ እንኳን መቆም ማልችል ደካማ ሴት አድርገህ ነው የምታስበኝ። እኔ እንደዛ አላልኩም። የምር መሄድ ከፈለግሽ ግን በግድ ይዤ ማቆየት አልፈልግም። መሄድ ትችያለሽ። አሃ ለካ ከኔ እስኪመጣ ነበር የምጠብቀው። ለካስ እኔ ነኝ ጅሏ። ስማ ይዙ እቃውን እኮ አጣሁት። ምን ላድርግ? እቃውን አትግዛው በቃ ባለቀ ሰዓት ፈተናውን ወድቃለች። እሺ ሰጠኝን ብር ምን ላድርግልህ? ላክልህ? ብሩንማ ለተቸገሩ አባቶች አስገባልኝ። በሙታንሳ ማር ቅዱስ ሚካኤል ገዳም የሚገኙ አባቶች አሁንም ማረፊያ አጥተው ተቸግረው ይገኛሉ። ጾሙን የተቸገሩ አባቶቻችንን በማገዝ ለነፍሳችን ስንቅን የምንይዝበት ፈጣሪን የምናስደስትበትን ስራዎችን በመስራት ልናሳልፍ ይገባል። የተቸገሩ አባቶችን ለማገዝ በኢትዮጵያ ንግድ ባንክ 1044 25 98 391 ያለንን በመላክ የተቸገሩ አባቶቻችንን አሁንም እናግዝ። ሃሎ በጣም ይቅርታ በእናትህ በኋላ አስገባልሃለሁ። ዮኒ አንዴ ላወራ ፈልጋለሁ። በቃ እሺ ቻው። አንዴ መልሼ እደውላለሁ። ይቅርታ የኔ ፍቅር፣ ምን ነበር ልነግርኝ የፈለግሽው? ዮኒ አባዬ እኮ ለሌላ አንዴ ይቅርታ የኔ ፍቅር። ሄሎ ዮኒ ላወራ ፈልጋለሁ። በጣም አስፈላጊ ነገር ነው። ምን ሆነሻል? እኔም እኮ ያዝኩት ስራ ነው። በጣም አስፈላጊ ነገር ነው። በጣም ይቅርታ የኔ ወንድም ነው። እሺ በዚህ ሰዓት የምን ፍቅረኛ ነው? ለማንኛውም መልሼ እደውልልሃለሁ። ሄሎ ምሩ። አቤት። የት ሄደሽ ነው? ለአስፈላጊ ጉዳይ አባቴ ጋር። ከኔ ጋር ነበር እንዴ ቀጠሮሽ? ረፍዷል። አንተ የሚያስፈልገን መንገድ መርጠሃል። ለምን እንደፈለግኩ እንኳን ለመስማት ፈቃደኛ አልነበርክ። ምሩ ታውቂያለሽ አይደል? የሥራ ጉዳይ ሆኖብኝ ነው እንጂ እኔ ባንቺ አልጨክንም። ቀድመ ካልተነሳ ለማርፈር ትቸኩላለህ። መልካም የሥራ ጊዜ። ሄሎ ሄሎ